ትምህርት ቤቶች ተቀራራቢ የሆነ የመፈጸምና የማስፈጸም አቅም በመፍጠር የተማሪ ውጤትን ለማሻሻል ጥረት ማድረግ አለባቸው ተባለም። የትምህርት ቤቶች አፈጻጸም ተቀራራቢ የሆነ እኩል የመፈጸምና የማስፈጸም አቅም በመፍጠር የተሻለ የተማሪ ውጤት እንዲመዘገብ ጥረት ማድረግ እንደሚገባ የቡታጅራ ከተማ ትምህርት ጽሕፈት ቤት አስታውቋል። በምስራቅ ጉራጌ ዞን የቡታጅራ ከተማ አስተዳደር ትምህርት ጽሕፈት ቤት የተማሪ ውጤት ማሻሻል በሚያስችሉና በመንግስት ለትምህርት ቤቶች በተቀረጹ ኢኒሼቲቮች ዙሪያ የግንዛቤ መፍጠሪያ ስልጠና ተሰጥቷል። በተመሳሳይ ጽሕፈት ቤቱ ባደረገው የሱፐርቪዥን ድጋፍ አስመልክቶ በጥንካሬና መሻሻል ያለባቸው አሰራሮች ዙሪያ ለትምህርት ቤቶች ግብረ መልስ ሰጥቷል። የከተማው ትምህርት ጽሕፈት ቤት ኃላፊ አቶ አብዱ አሊ እንደገለጹት ትምህርት በአፈጻጸም ደረጃ ተመሳሳይ እኩል የመፈጸምና የማስፈጸም አቅም በመፍጠር የተሻለ የተማሪ ውጤት እንዲመዘገብ መስራት እንደሚጠበቅባቸውም ገልጸዋል። ስልጠናውም ይህንኑ አሰራር የሚያጠናክርና የሚያጎለብት በየትምህርት ቤቶች የአፈጻጸም ልዩነትን በማስተካከል በከተማው የታሰበው ውጤት እንደሚመዘገብ የሚያግዝ መሆኑን ጠቁሟል። የቅድመ አንደኛ ትምህርት ቤቶች በማደራጀት ህጻናት ተገቢውን እውቀትና ክህሎት በዕድሜያቸው እንዲያገኙ ማስቻል እንደሚገባም ተገልጿል።